ከኢትዮጵያ ፕሪሚየር ሊግ በቀዳሚነት የወረዱ ክለብ በአሁኑ ሰዓትም ታውቋል። አርባ ምንጭ ከተማን በሚቀጥለው ዓመት ማለትም በ2019 የኢትዮጵያ ፕሪሚየር ሊግ ሲቢ ፕሪሚየር ሊግ የማንመለከተውም ይሆናል። አርባ ምንጭ ከተማ በአሁኑ ሰዓት ከኢትዮጵያ ፕሪሚየር ሊግ መውረዱን በይፋም አረጋግጧል። በ36ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ሲቢ ፕሪሚየር ሊግ አርባ ምንጭ ከተማ በፋሲል ከነማ 2-0 መሸነፉን ተከትሎ 36 ጨዋታዎችን አድርጎ 15ቱን በመሸነፍ እንዲሁም ደግሞ 35 ነጥቦችን ብቻ በመሰብሰብ ከ2018 ከኢትዮጵያ ፕሪሚየር ሊግ በቀዳሚነት የወረደ ክለብ መሆኑንም አረጋግጧል። በዚህ አጋጣሚ ለአርባ ምንጭ ከተማ ደጋፊዎች የተሰማኝን አዘን መግለጽም እፈልጋለሁ። በዛሬው ጨዋታ ላይም ሁለቱን ግቦች ያስቆጠረው ቀደም ሲል በአንደኛው ዙር ለአርባ ምንጭ ከተማ ሲጫወት የነበረው ታምራት እያሱ ሁለት ግቦችን አስቆጥሮባቸው አርባ ምንጭ ከተማ መውረዳቸውን ያረጋገጡበትን ጨዋታ ማከናወንም ችሏል። በድጋሚ ለአርባ ምንጭ ከተማ ደጋፊዎች የተሰማኝን አዘን መግለጽ እፈልጋለሁ። በሚቀጥለው ዓመትም በከፍተኛ ሊግ ጥሩ እንቅስቃሴ አድርጋችሁ ወደ ፕሪሚየር ሊጉ እንደምትመለሱ ተስፋም አለኝ። መልካም ቀን፣ መልካም ውሎ